አንዲት ባለጸጋና ትዕቢተኛ ሴት በአንድ ምግብ ቤት ውስጥ ተቀምጣ ሳለ በአስተናጋጁ ስህተት ምክንያት ጥቂት ውሃ ጫማዋ ላይ ይደፋል። ሴትዮዋ በንዴት በገነች። ስማ፣ $5000 ጫማዬን አቆሸሽከው ብላ ጮኸች። በእጇ የነበረውንም ውሃ በአስተናጋጁ ፊት ላይ ደፋችበት። አስተናጋጁ በታላቅ ትህትና ጎንበስ ብሎ ይቅርታ ጫማዋን ሊያብስላት ቢሞክርም በቆሻሻ እጆች አትንካኝ አንተ ስትል በሰው ፊት አዋረደችው። የምግብ ቤቱ ሥራ አስኪያጅ ደርሶ ምን እንደተፈጠረ ሲጠይቅ ሴትዮዋ ይህንን የማይረባ አስተናጋጅ አሁኑኑ ካላባረራችሁ ኩባንያችሁን እከሳለሁ ስትል ዛተች። ሥራ አስኪያጁ ባለቤቷን ለመጥራት ወደ ውስጥ እየሮጠ ገባ። ብዙም ሳይቆይ የንግድ ቤቱ ባለቤት በሚያምር ሱፍ ተውባ ዘንጣ መጣች። ሴትዮዋ በመጨረሻም ባለቤቷ መጣሽ? ይህንን ደካማ አስተናጋጅ አሁኑኑ ከሥራ አሰናብችው አለቻት። ባለቤቷ ግን በረጋ መንፈስ እንዲህ አለቻት። ይህ ልጅ በየቀኑ እዚህ የሚለፋውና የሚደክመው የሕክምና ትምህርቱን ሜዲካል ስኩል ለመሸፈን ነው። ትልቅ የጭንቅላት ቀዶ ሕክምና ሐኪም ለመሆን ሕልም አለው አለቻት። ባለጸጋዋ ሴት ግን በንቀት እየሳቀች አንድ ትሪ እንኳን በትክክል መያዝ የማይችል ልጅ እንዴት ሐኪም ይሆናል? ሄዶ በርገር ይጥበስ ስትል አፌዘችበት። ይሄኔ የባለቤቷ አይኖች በእንባ ተሞሉ። ወደ ሴትዮዋ ቀረብ ብላም እንዲህ አለች። ይህ የናቅሻው አስተናጋጅ የኔ ልጅ ነው። አባቱ ከ6 ወር በፊት በጭንቅላት እጢ ብሬን ቲዩመር ሕይወቱ ሲያልፍ ልጁ ሌሎችም ቤተሰቦቹን ከዚህ ስቃይ ለማዳን ሐኪም ለመሆን ለአባቱ ቃል ገብቶለታል። ይህንንም ለማሳየት ይቻለው ዘንድ ዝቅ ለማለት ወደደ። አንቺ ግን ዛሬ ልጄን በሰው ፊት በዚህ ልክ አዋረድሽው፣ ተሳለቅሽበት። በዚህ ደግሞ ምንም እንደሆንሽ አይተናል። እንደዚሁም ከዚህ በኋላ ከዚህ ምግብ ቤት ውስጥ እንዳትገቢ በማለት በሁሉም ሰው ፊት በቁጣ ተናገረቻት። ሴትዮዋ በኀፍረትና በድንጋጤ አንገቷን ደፍታ ስትወጣ፣ እናትየው ግን ራሷን በማረጋጋት ወደ ልጇ ሄዳ አቀፈችው። አባትህ በአንተ በጣም ይኮራል ልጄ በማለት አጽናናችው። ሰዎች ውስጥ ገብተህ ምን እየለፉ እንደሆነ ስለማታውቅ ምንጊዜም ለሁሉም ሰው ደግ ሁን። ትዕቢት የውስጥ ድህነት ምልክት ሲሆን፣ ትህትና ግን የትምህርት ማስረጃ ሊያደርግህ የማይችለውን ታላቅ ጸጋ ያጎናጽፋል። የዛሬው ንቀትህ የነገው የቁም ነገር በርህ እንዳይዘጋብህ ተጠንቀቅ። ወዳጆቼ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ትርፍርፍ ይበልልኝ። አዱ ገነት ነኝ። ከወደዳችሁት ላይክ አድርጉት። ላቭ ዩ ጋይስ ባይ